በሌሊት በድንገት ከእንቅልፋችሁ ነቅታችሁ ሰዓቱን ስትመለከቱት ከሌሊቱ 9 ሰዓት፣ 10 ሰዓት ወይም 11 ሰዓት ሆኖ ታገኙታላችሁ። ምናልባት ይህ በተደጋጋሚ ያጋጥማችሁ ይሆናል። ግን በዚያ ቅጽበት ምን ማድረግ እንዳለባችሁ ታውቃላችሁ? ዛሬ በሌሊት በድንገት ስትነቁ ማድረግ ያለባችሁን 3 ነገሮች እናያለን። በተለይ ሶስተኛው ብዙዎቻችን የምንዘነጋው ነገር ነው። እስከ መጨረሻው ተከታተሉ። አንደኛው አትፍሩ። መጀመሪያ ራሳችሁን አረጋጉ። በሌሊት በድንገት ስትነቁ የመጀመሪያው ስሜት ፍርሃት ሊሆን ይችላል። ለምን ነቃው? አንድ ነገር ሊከሰት ነው ብላችሁ ልባችሁ ሊደነግጥ ይችላል። ግን ወዲያውኑ ወደ ፍርሃት አትግቡ። ይህን አስታውሱ፣ እግዚአብሔር ከእናንተ ጋር ነው። የእግዚአብሔር ቃል መዝሙረ ዳዊት ምዕራፍ 23 ቁጥር 4 ላይ እንዲህ ይላል፣ በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም፣ በትርህና መርኩዝህ እነሱ ያጸናኑኛል። ስለዚህ በሌሊት ስትነቁ መጀመሪያ ራሳችሁና ልባችሁን አረጋጉ። ከዚያም በልባችሁ ጌታ ሆይ ከኔ ጋር ነህ አልፈራም በሉ። እያንዳንዱ የሌሊት መንቃት መንፈሳዊ ምልክት ነው ብለን መደምደም አይገባንም። አካላችን፣ እንቅልፋችንን፣ ጭንቀት ወይም ሌሎች ተፈጥሯዊ ምክንያቶች በሌሊት ሊያነቁን ይችላሉ። ስለዚህ አትፍሩ። ነገር ግን ከነቃችሁ በኋላ ወደ እግዚአብሔር ልባችሁን ማዞር ትችላላችሁ። ሁለተኛው ጸልዩና ልባችሁ ለእግዚአብሔር ክፈቱ። በሌሊት ስትነቁ ስልካችሁን አትያዙ። ማናቸውም ሶሻል ሚዲያ ፌስቡክም ቢሆን ቲክቶክ አትክፈቱ። ለምን? ምክንያቱም የሌሊቱ ጸጥታ ልባችሁን ለማረጋጋት ጥሩ ጊዜ ሊሆን ይችላል። ከእግዚአብሔር ቃል ማቴዎስ 6:6 ላይ ኢየሱስ በሚስጥር እንድንጸልይ ያስተምረናል። በሌሊት ሰዎች ተኝተዋል። የሚያዩአችሁ ሰዎች የሉም፣ ነገር ግን እግዚአብሔር ያያል። ስለዚህ እንዲህ ብላችሁ ጀምሩ። አቤቱ እኔ እዚህ ነኝ፣ ልቤን ታውቃለህ፣ የምጨነቅበትን ነገር ታውቃለህ፣ የማልናገረው ነገር እንኳን ታውቃለህ። ሁሉንም በእጅህ ሰጠሃለሁ። ከዚያ በኋላ ስለ ራሳችሁ ብቻ ትጸልዩ። ስለ ቤተሰባችሁ ጸልዩ፣ ስለ ልጆቻችሁ ጸልዩ፣ ስለ ታመሙ ሰዎች ጸልዩ፣ ስለ ችግር ውስጥ ስላሉ ሰዎች ጸልዩ፣ ስለማታውቋቸው እንኳን ጸልዩ። ምናልባት ያ የሌሊት ጊዜ ለእናንተ የጸሎት ጊዜ ይሆናል። ሶስተኛው ቃሉን አንብቡና በሰላም ተመለሱ። በሌሊት ስትነቁ ከጸለያችሁ በኋላ አንድ የመጽሐፍ ቅዱስ ክፍል አንብቡ። ብዙ ምዕራፎችን መጨረስ አያስፈልጋችሁም። አንድ ምዕራፍ ወይም የሚያጽናናችሁን የእግዚአብሔር ቃል አንብቡ። ለምሳሌ መዝሙር 91 ማንበብ ትችላላችሁ። በልዑል መጠጊያ የሚኖር ሁሉን በሚችል ጥላ ውስጥ ያድራል። ይህንን ቃል በልባችሁ ያዙ። ከዚያም በኋላ ወደ እንቅልፍ በሰላም ተመለሱ። ምክንያቱም እግዚአብሔር ሲጠብቃችሁ እናንተ ሁልጊዜ መጨነቅ አያስፈልጋችሁም። የእግዚአብሔር ቃል በመዝሙረ ዳዊት ምዕራፍ 4 ቁጥር 8 ላይ እንደዚህ ይላል፣ በሰላም እተኛለሁ አንቀላፋለሁም፣ አቤቱ አንተ ብቻህን በእምነት አሳድረኸኛልና። ይህ እጅግ ደስ የሚያሰኝ ተስፋ ነው። በሌሊት ስትነቁ ይህንን አጭር ጸሎት ተጠቀሙ። አቤቱ እግዚአብሔር ሆይ በዚህ ሌሊት ከእንቅልፌ ነቅቻለሁ። ምክንያቱን ሁሉ ባላውቅም አንተ ግን ታውቃለህ። ልቤን አረጋጋ፣ ከፍርሃት ጠብቀኝ፣ ቤተሰቤን ጠብቅ። የሚያስጨንቀኝን ሁሉ በእጅህ እሰጥሃለሁ። አእምሮዬን በሰላም ሙላው። አሁንም በሰላም እንድተኛ እርዳኝ። በኢየሱስ ክርስቶስ ስም አሜን። ውድ ወንድሜ፣ ውድ እህቴ፣ በሌሊት በድንገት ስትነቁ ይህንን 3 ነገር አስታውሱ። አንደኛ አትፍሩ፣ ሁለተኛ ጸልዩ፣ ሶስተኛ የእግዚአብሔርን ቃል አንብቡና በሰላም ተመለሱ። እና አንድ ነገር አትርሱ፣ እያንዳንዱ የሌሊት መንቃት ልዩ መንፈሳዊ ምልክት ነው ብለን አንወስንም። ነገር ግን ከነቃችሁ በኋላ ያን ጊዜ ወደ ጸሎት፣ ወደ ቃሉና ወደ ሰላም ለመቅረብ ተጠቀሙበት። ምናልባት ዛሬ ሌሊት ከእንቅልፋችሁ በድንገት ትነቃላችሁ። ከነቃችሁ ግን አትፍሩ። ይህንን ቪዲዮ አስታውሱ። አትፍሩ፣ ጸልዩ፣ ቃሉን አንብቡ። እግዚአብሔር ልባችሁን በሰላሙ ይሙላ፣ ቤተሰባችሁን ይጠብቅ፣ በሌሊትም በቀንም ከእናንተ ጋር ይሁን። አሜን። ይህ መልእክት ከጠቀማችሁ ላይክ ያድርጉ፣ ለምትወዱት ሰው ሼር ያድርጉ። እንደዚህ ያሉ መንፈሳዊ መልእክቶች ለመቀበልም ሰብስክራይብ ያድርጉ። እግዚአብሔር ይባርካችሁ።